45 ራሱ ስንክሳር የሚያህል መጽሐፍ ሊወጣ ይችላል። ስላታ ለምሳሌ የተወሰነውን ላሳያችሁና ጨርሳለሁ። እስቲ በሉ የልደዋ የአምላክ እናት ማለት ዘሊዳ የከኑ ዘማዘር ኦፍ ጎድ የምትባለው እቺ በሰው እጅ ያልተሰራች ተብላ የምትታወቅ ናት። ዘይተገሩ በእደሰብ ከሚባሉት ምድብ ናት። እቺ አሁንም እስራኤል የሄዳችሁ ብቻ ነው የምታውቁት። ፓለስታይን በፍልስጤም ስር ናት። ልዳ የጊዮርጊስ ሰውነት ያለበት ልዳ እዛው ነው። ፓለስታይን ፍልስጤም ውስጥ ናት እና እዛ የተሳለች ስዕል ናት። ምሰሶ ላይ ነው ጥንት። የሚገርማችሁ ይሄ ምሰሶ ትልቅ ታሪካዊ ምሰሶ የሚሄድ ሰው ሁሉ የሚያየው ነው። የዓለም አቀፍ ቱሪስት ምንድን ነው የሆነው? እዚህ ላይ እነ ጴጥሮስና ዮሐንስ በልዳ ያሉትን ክርስቲያኖች ሁሉ አስተምረው አሳምነው ከጨረሱ በኋላ ቤተ መቅደስ ለመስራት አሰቡ። በኋላ እመቤታችንን ጠሯት ይላል ታሪኩ። ነይ ሲሏት እኔ እመጣለሁ ትላቸዋለች። ይሄዳሉ። ልክ ሲሄዱ ምሰሶ ላይ የራሱ የእመቤታችን ስዕል ታትሞ ያዩታል። በጣም ይደነቃሉ ይላል ሁለቱ ሐዋርያቶች። ታሪኩ የስዕሏ ታሪክ የሚታወቀው በኋላ እራሷ ተገኝታ ስዕሏን ባርካው ሄደች። በኋላ ዩልዮስ ይህችን ስዕል ለማጥፋት ብዙ አናጢዎች አሰማርቶ፣ ለዚህ እኮ ነው ይሄ ጸሎት ሃይማኖት ትርጓሜ ላይ ያለው ማለት ነው። ይሄን አፍርስ እያለ ሲያስፈርስ የሚለው ታሪክ እዚህ ላይ ነው። እዚህ መቅደስ ነው። አይኑ ላይ ዘይት ተፈንጥቆ አብዶ አይኑ ጠፍቶ የሚባለው ምን ተርከው ይሄ ነው። እና ቢመቱት ስዕሉ ወደ ውስጥ እየገባ ይሄን ምልክት ይዞ ሄዷል። ያጠፉት ግን አልቻለም። እና የልዳ ሃይከል የሚባለው ይሄ አንዱ የተካተተ ነው። ሁለተኛዋ አሁን ሌዲ ኦፍ ፒላር በጣም በ40 ዓመተ ምህረት እቺ ቅጂዋ ናት። ይሄ ደግሞ የሐዋርያው ዮሐንስ ወንድም ያዕቆብ ስፔን ድረስ ሄዶ አስተምሯል። ሐዋርያ ማለት ሚሄደ እና ችግር ገጠመውና ከደቀ መዝሙሩ ጋር ባህር ዳርቻ ሆነው በሚጸልዩ ሰዓት እመቤታችን መላእክት በተሸከሙት እያሰጲ ደንጊያ ላይ ወይም ምሰሶ ላይ ሆና ተገልጻላቸዋለች፣ አጽንታቸዋለች። ወደፊት የጸሉ ሰዎች እዚህ ቦታ ይኖራሉ ተብሎ ያ የተገለጸችበት ቦታ ላይ ስዕሏ ተስሎ አለ። በጣም ጥንታዊ ነው። ይሄ የምሰሶ እመቤታችን ተብሎ የሚታወቅ የስዕል ቅጂ ነው። እስቲ በሉ አያችሁ፣ ጥንት የነበሩ ክርስቲያኖች ቅዱሳት ስዕላትን ይስሉ ነበር። አያችሁ፣ ያሁኑ እኮ ተጽዕኖ ምን ላይ እንደሆነ ነግራቸዋለሁ። እቺ ደግሞ በሁለተኛው ክፍለ ዘመን ማለት የዛሬ 1800 ወር 900 ዘመን ላይ ተሳለች። እቺ የምትገኘው ሲሪያ ናት። እቺ ዱራይላፖስ ሶሪያ ናት። እመቤታችን ማድጋ ይዛ ውሃ ልትቀዳ ስትሄድ ያሳያል። በጣም ተመሳሳይ ነው እና ቅዱስ ገብርኤል ያበስራታል። ትልቅ ብርሃን የወረደ ይታያል። ይሄ ማለት በጣም ጥንታዊ ስንተኛው ክፍለ ዘመን እስካሁን ድረስ ያለ ነው። አርኪኦሎጂስቶች ነው ያገኙት። ይሄ ጥንት ቤተክርስቲያን ሲቆፍሩ ሲመረመር የሁለተኛው ክፍለ ዘመን ጥንታዊ ስዕል ነው። እስቲ በሉ ይሄ ድገሙት እስቲ። አዎ ይሄ ሰምታችሁ ከሆነ አላውቅም። ጥንት ክርስቲያኖች ሮማውያን ሲያሰቃዩቸው፣ ቄሳሮች ሲያሰቃዩቸው ምን ያደርጉ ነበር? ከምድር በታች ምን ያደርጋሉ? ይቆፍሩና ዋሻ ውስጥ ምን ያደርጋሉ? አምልኮታቸውን ይፈጽማሉ። ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ክርስቲያኖች ሲሞቱ እዚያው ይቀበራሉ። በሮም ስንት ሺህ ክርስቲያን የተቀረደደው በቀን ቢያንስ 1000-2000 ኖርማል ነበረ። በእነ ኔሮን፣ ትራጃን፣ ማርቆስ አውሬሊየስ፣ ዲዮቅልጥያኖስ ዘመን ታውትና ዋሻ ውስጥ ብዙ ስዕላት ተገኝተዋል። ከነዛ መካከል ሮም ጵርስቅላ ድበበ ምድር ወይም ካታኮምብ በምትባለው ውስጥ እቺ ስዕል ተስላለች። እቺ ማለት በ150 ዓመተ ምህረት የተሳለች ናት። እስካሁን አለች። በ150 ስንት ማለት ነው? 1825 አካባቢ ነው። ተሳስቼ እኮ አላውቅም። በጣም ወደኋላ እና እቺ ዙፋን ላይ ተቀምጦ ስታጠባ የጌታ በጎቹን አቅፎ ብዙ ታያላችሁ። እዛ ሮም መሄድ በጣም ትልቅ ነገር ነው። እዚህ ላይ ደግሞ ነው በ150 የተሳለች ሌላዋ ስዕል ናት። ነቢዩ ኢሳያስ ሊሆን ይችላል ነው የሚባለው። ትንቢት ይናገራል። ኮከብ አለ። የ70 ሰገልን የመራው ኮከብ አይደለ? 70 ሰገል እና እሷ አቅፏለች። ይሄ በ150 ዓመተ ምህረት የተሳለች የጵርስቅላ ዋሻ ውስጥ የምትገኝናት። ወደ 10,000 በድኖች አሉ እዛ ውስጥ። ስንት ሺህ? 10,000 የሰማዕታት አጽም ያለበት ቦታ ነው። ሄዳችሁ ይሄም በ3ኛው ክፍለ ዘመን የተሳለ ነው። ይሄ ቫቲካን፣ አሁን ሮም ቫቲካን ገብቷል። ዙፋን ላይ ተቀምጧል። ማን ይመስሏችኋል? አይዛችሁ እንጂ
ሰብአ ሰገል ይህ በጣም ጥንታዊው በ3ኛው ክፍለ ዘመን የተሳለ ነው። ይህ በጣም